በጋምቤላ ሆቴል የተገኛችሁ ቤተሰቦቻችን እንኳን ደህና መጣችሁ፣ እንኳን ደህና መጣችሁ፣ እንኳን ደህና መጣችሁ። በዛሬው ዕለት ሐምሌ 5 ቀን 2018 ዓ.ም የምናከናውነው በዓል ላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስነ ስርዓት ምንኩስና መሰረት እማሆይ ሮማን ዲባቸው ቆብ የጫኑበት 14ኛ ዓመት በዓላቸው እንዲሁም ደግሞ ከተወለዱ እግዚአብሔር ወደዚች ምድር ካመጣቸው 92ኛ ዓመት በዓላቸውን ለማክበር የተገናኘ ነው። ሁላችንም እዚህ በዓል ላይ እማሆይ እዚህ በዓል ላይ እማሆይ ሮማን በ11 ልጆቻቸው በ11 የልጅ ልጆቻቸው እንዲሁም በ2 የልጅ ልጆቻቸው እንዲሁም በቤተሰቦቻቸው በጓደኞቻቸው በብዙ በምናውቃቸው በጎረቤቶቻቸው ታጅበው ለዚህ ቀን ስለደረሱ አሁን በድጋሚ እናመሰግናለን እግዚአብሔር። የአከባበሩ መርሃ ግብር አባታችን ንስሐ አባታችን መካከላችን አሉ። የመጀመሪያውን ቃለ ቡራኬ ያቀርቡልናል። በመቀጠል ደግሞ አጭር የሕይወት ታሪካቸውን ምንባብ የሚቀርብልን ይሆናል። ከዛ በተጨማሪ ከዛ ቀጥሎ ደግሞ የምሳ ግብዣ ካደረግን በኋላ የልጆቻቸው እዚህ ባጠገባቸው የሌሉ በሌላ በአሜሪካም በሌላ በአውሮፓም የሚኖሩ ልጆቻቸው መልእክት የላኩላቸዋል፣ እሱን እናሰማለን። በመጨረሻም ደግሞ እዚህ መካከላቸው ካሉ ጓደኞቻቸው አብሮ አደጎቻቸው የደስታ መግለጫቸውን ወይም ስለማሆን የሚሰማቸው ደስ የሚል ነገር ያጋሩናል ብለን እናስባለን። መልካም ፕሮግራም እንዲሆንላችሁ እንመኛለን። አጠር ያለ ደስ የሚል ፕሮግራም ስለሆነ በጣም ደስ ብላችሁ የምትሄዱበት ቤተሰብ የሚታወቅበትና መልካም ጊዜ የሚያሳልፍበት የእማሆይን የዕድሜ ዘመን የምናስብበትና እኛም የምንመኝበት እንደሚሆንልን ተስፋ አደርጋለሁ። አመሰግናለሁ። አባታችን ወደዚህ ወደ መድረኩ መጥተናል። በስመ አብ በሰማይ የሚጠልቅ በምድር ያስታውቃል የሚባል እንደዚህ ያለው ነው። እማሆይ ወለተ ጻድቅ አሁን እዚህ ያደረሳቸው በሰላም እንኳን ከዚህ ያደረሳቸው እንኳን ከዚህ ያደረሳቸው ሞቴ አየኋት በሕይወቴ የሚባል እንደዚህ ያለ ማለት ነው። በሕይወታቸው ነው አይተው ያሉ ያንን ሁሉ ዘመድ አዝማድ ተሰብስቦ የእሳቸው ብርሃን አክብሮ የመጣ ያንን ሁሉ ቤተሰብ በጣም ደስ ይላልና አሁን እግዚአብሔር ለመንግሥተ ሰማያት መውረሻ ለኃጢአት መደምሰሻ ያድርግላቸው። አሁን ደግሞ እስከዛ ደግሞ ጤና፣ ሰላም፣ ፍቅር ይስጣቸው አምላክ። ከክፉ ነገር ይሰውራቸው አምላክ። የተወለዱ ልጆች ቤተሰብ ደግሞ እንወት እግዚአብሔር እንደዚህ ያለ
አክብሮ የሚሰሩ ልጆች ይስጣቸው። እሳቸው ደግሞ ለመንግሥተ ሰማያት መውረሻ ለኃጢአት መደምሰሻ ያድርግላቸው። ለሥጋ መጠገኛ ለመንግሥተ ሰማያት ለሥጋ መዳኛ ለነፍስ መጠገኛ ያድርግላቸው። እንኳን ከዚህ አደረሳቸው። እግዚአብሔር ለመንግሥተ ሰማያት መውረሻ ያድርግላቸው። አምላክ በኅብረት ይማረን፣ በሳህል ይመግበን፣ ከክፉ ነገር ይሰውረን፣ የነፍስ ዋጋ ያድርግልን። አምላክ ዘመነ ሰላም፣ ዘመነ ደስታ፣ ዘመነ ፍቅር ያድርግልን። አምላክ መዓቱን ያቁምልን፣ ምሕረት ያድርግልን። ሀገራችን ኢትዮጵያ ሰላም ደስታ ያለን አምላክ በውት ሀገሩ